ወይንሸት ላይ ይባላል ከወረዳ 4 ጉለሌ ክፍለ ከተማ ነዋሪ ነኝ። የመጣሁት ዋና ስራ አስኪያጅ ጉዳይ እንዲፈታ ነው እና በሚሰጡት አገልግሎት አቀራረብ የሰው ክብር አላቸው። እያንዳንዱ የሚያደርጉት ነገር ፍትሃዊና ሚዛናዊ በሆነ መንገድ ስለሆነ አሁንም ቅሬታዬ ተፈቶ ምላሽ እንደሚሰጡኝ እርግጠኛ ነኝ። ዛሬም የተገኘሁት ምላሻቸውን በመጠበቅ ስለሆነ ያው እንደ ወረዳ 4 አስተዳደር ጥሩ ስነ ምግባርና የሆነ ብሶታችንን ራሱ ቅራስ ብለው እንባችንን አብሰው ነው የሚያስተናግዱ። ይሄን ነገር ደግሞ ይበልጥ የሚያሰኝ ስለሆነ ይቀጥሉበት። አሁንም ወርደው አይተው የህዝቡን ችግር የሚፈቱበት የስራ አካሄድ ቢኖር የተሻለ ነው። አሁንም በዚሁ ስራቸው በጣም ይቀጥሉበት ነው። ስሜ ትዕግስት ተስፋ ይባላል። የመጣሁትም ስራና ክህሎት የቅሬታ ኮሚቴ አንደኛው ኮሚቴ ነኝ። እሱን በአግባቡ ሰርተን የቅሬታ ኮሚቴዎችን ቃለመጠይቅ ተቀብለን ለእነሱ ለወረዳዎች ልናስገባን የመጣ ነው። በተገቢ ሁኔታ ተስተናግደን ተመልሰናል፣ አስገብተናል። በዛውም ደግሞ ወደ ሰላምና ጸጥታም ገብተን የምናወጣቸው ነገሮች የምናስተካክላቸው ነገሮች ነበሩ። እነሱን አስተካክለን በአግባቡ ተመልሻለሁ። በአግባቡ ተስተካክለን አስተናግደን ተመልሰናል። ሀና ፍቃዱ ይባላለሁ። እዚህ ሲቪል ምዝገባ ለልደት አገልግሎት ነበር የመጣሁት። አገልግሎቱም ቀልጣፋና ተደራሽ የሆነ አገልግሎት ነው ተጠቅሜ ልወጣ ያልኩት። የሁለት ልጅ ልደት ካርድ ነው ላወጣ የመጣሁት። ያው የሚጠበቅብኝም ግዴታ ሰጥቼ እነሱ በዛ መሰረት እያስተናገዱ የሚገኛሉ። አሁን ኦልሞስት ጨርሻለሁ። አንድ 10-20 ደቂቃ ቢሄድ ይቀረኝ። ያው 40 ደቂቃ ነው የሚለው እንትኑ፣ ግን ከዛም ወርዶ የሚያስተናግዱበት ሁኔታ ነው ያለው። ደስ የሚል መስተንግዶ ነው። አመሰግናለሁ።